ክቡራትና ክቡራን የዚህ ቻናል ቤተሰብ የሆናችሁ እንደምን አላችሁ? ሰላም ብለናል። ዛሬ የማቀርብላችሁ የሱሪ አዘገጃጀት ወይ ደግሞ how to prepare a trouser ወይ ደግሞ ሱሪ እንዴት ዲዛይን እንደሚደረግ ነው ማሳያችሁ። ከዚህ በተጨማሪ የተለያዩ ዩኒፎርሞች እና የሬስቶራንት ልብሶች እንዲሁም ደግሞ የሆቴል አልባሳት እናቀርባለን። ባዮ ላይ ባለው ስልክ ልታገኙ ትችላላችሁ። አሁን በቀጥታ ሱሪ እንዴት ዲዛይን እንደሚደረግ አሳያችኋለሁ። እያንዳንዱን ስቴፕ ባይ ስቴፕ እንድትከታተሉኝ እጋብዛችኋለሁ። እዚህ ጋር በሜትር እንለካለን። ይሄ እንደዚህ ማረገው ያው አላይመንት መጠበቅ ስላለበት ቀጥ ማለት ስላለበት ነው። አሁን የምቆርጠው በሌብል ደረጃ ኤክሴል የሆነ ሳይዝ ስለሆነ 2ኤክሴል የሆነ ሳይዝ ስለሆነ 2ኤክሴል አንድ ሜትር ከ8 ነው። 1 ሜትር ከ8 ሴንቲሜትር አሁን 10 ወርኪንግ ስፔስ ወይ ደግሞ የስፌት ከላይ 5 ከታች 5 የመታጠፊያ እናጥፍና ቀጥታ ወደ ዲዛይን ማለት እንሄዳለን ማለት ነው። እንዳጋጣሚ እንደዚህ ያጠፍኩት አሁን ብዛቱ 2 ስለሆነ ነው። 2 ጊዜ ያጠፍኩት ለዛ ነው። ለዚህ አጥፋን እቺን እንቆርጣታለን። ከዛ በመካከል አንድ በተጨማሪ የምነግራችሁ ነገር አንድን ሱሪ ወይ ደግሞ የሆነ አልባስ ዲዛይን ስናደርግ የሚያስፈልጉን ኢንስትሩመንቶች ወይ ደግሞ መሳሪያዎች አሉ። ከነዚህ መካከል አንዱ ማርካ ወይ ደግሞ ቾክ፣ ሁለተኛው መቀስ፣ ሶስተኛ ሜትር እና ደግሞ ዲዛይን የምናደርግበት ጠረጴዛ ነው። ጠረጴዛ ያስፈልጋል። አሁን ቀጥታ ወደ ዲዛይን ማድረግ እንሄዳለን። ቁመቱ እንዳልኳችሁ 1 ሜትር ከ8 ነው። ከዛ የስፌት 5 እንጨምራለን። ዳሌ ወይ ደግሞ ከወገብ እስከ ዳሌ ያለውን እንትን ለማግኘት ዳሌውን ለ4 እናካፍላለን። ሲካፈልም 28 ይመጣል። ከዛ መሀሉን ለማግኘት ደግሞ ከዳሌው ቁመት እስከ ታች እስከ ቁርጭምጭሚቱ ጥፋት ያለው ሲካፈል ለ2 እናደርግና ለምሳሌ 80 ነው የመጣው። 80 ሲካፈል ለ2 45 ነው። 45 እንደገና ወደ ላይ 5 ሴንቲ ተጨማሪ እናደርግና ምክንያቱም ከጉልበቱ ትንሽ ከፍ ማለት ስላለበት 50 ላይ እናሰምራለን ማለት ነው። ከዛ ይችን ስፔሷ 5 ሴንቲ ትሆናለች። ይችኛው መስመሯ ቀጥ ማለት አለባት። ይችም በተመሳሳይ መልኩ ቀጥ ማለት አለባት። ከዛ ከታች እግሩ ጋር 5 እንገባለን። ከላይ ጉልበቱ ጋር 4
ከዛ እሷንም በተመሳሳይ ይችን ነጥቧን እናገናኛለን። ከዛ ከዚህ ዳሌው ጋር ፓትሌቱ ጋር ይሄ ከዚህ እስከዚህ ያለው ፓትሌት ይባላል። ይሄ ዳሌው ያካፈል ነው ማለት ነው። ይችን እንደዚህ እናመጣና ከዚህ ጋር ዜሮ እናደርጋለን። ከዛ ይችም የዚፓ ማስገቢያ 5 እንደዛው ከላይም 5 ቀጥ አድርገን እናስመራታለን። ከዛ ወገቡም እንደዚህ የወገቡ ሜዠርመንት ይሄ ወገብ ለክተን የምናገኘው ውጤት አለ አይደል? እሱን ለ4 እናካፍላለን። ስናካፍለው 26 ወጥቶልናል። የዳሌው ደግሞ ልክ ይሄ የፓትሌቱ ርዝመትና የዳሌው ስፋት ለ4 ስናካፍለው ተመሳሳይ ነው። 28 ይመጣል። ከታች ቤሉ ብዙ ጊዜ እንደየ ልብሱ አይነት ይለያያል። ብዙ ጊዜ የጥበቃ አልባሳት ስለሆኑና የዝነጣ ወይ ደግሞ የኮት ምናምን ሲሆኑ ትንሽ ከታች ስፋታቸው ይለያያል። አሁን ይሄ 20 አድርገው ችግር የለውም። 20 ላይ አድርገዋለሁ። ከዛ ይችን ነጥቦቹን እናገናኛለን። አሁን በነገራችን ላይ እዚህ ጋር ማስተዋል ያለባችሁ የፍሮንት ፓርቱን ነው አሁን ዲዛይን እያደረኩ ያለሁት። የፍሮንት ፓርቱን ዲዛይን ካረገን በኋላ እንደዚህ ከሰራ አሁን ቀጥታ ወደ መቁረጡ እንሄዳለን። በነገራችን ላይ ይቺ ከዚህ ጋር የምትወጣው ይቺ ፓሲየንት ወይ ደግሞ የቀበቶ ቤት ትባላለች። ይቺን እንደዚህ እናደርጋለን። ከዛ ይቺ ፓትሌቷ የጀርባውና የፊት ለፊቱ የሚገናኝበት ፓርት ነው። እንደዚህ ማለት ኒትነሱ መጠበቅ ስላለብን እንደዚህ እንቆርጣለን። ይቺ ከዚህ እስከዚህ 3 ሴንቲ ናት። 3 ሴንቲ ይቆረጣል። አሁን ሙሉ በሙሉ ፍሮንት ፓርት ጨርሰናል። ቀጥታ አሁን ዲዛይን የምናደርገው ባኩን ነው። ባኩን ደግሞ እንደዚህ የፊት ለፊቷን ቀጥ አድርገን እናነጥፍና ካስቀመጥን በኋላ የገባ ወጣ ያለውን ምናምን እንቆርጠዋለን። ተመሳሳይ የሚኖራቸው ካጸዳናት በኋላ ቀጥሎ የጀርባውን ስንቆርጥ ብዙ ጊዜ የፊት ለፊቱና ከኋላ ያለው የሰውነታችን ስለሚለያይ ከኋላ 3 ሴንቲ የተወሰነ ከፍ ማለት ስላለበት የጀርባውን ከፍ እናደርገዋለን። 3 ሴንቲ ያክል ለምን መቀመጫና ከፊት ለፊት አንድ አይነት ስለሚሆን ማለት ነው። ከዛ የጀርባውን ለማግኘት ከፊት ለፊቱ ተነስተን ይችን 3 ሴንቲ ከታች እግሩ ጋር 3 ሴንቲ እናደርጋታለን። ከዛ ከላይ ዳሌው ጋር እዚህ ጋር ዳሌውን ለ10 አካፍለን የባኩን ተጨማሪ ማግኘት እንችላለን። ይሄ ሲካፈል 11 አካባቢ ይመጣል። 11 ይችን በጣም ከርብ ማድረግ አለብን። ምክንያቱም ሲደርስ ከኋላ እንዳይዛቸው በጣም ካነሰ ከኋላ የሆነ ጥብቅ አድርጎ ስለሚይዛቸው ነፃነት አይሰጣቸው፣ ለለባሹ ነፃነት አይሰጠው። ስለዚህ ይችን ከታች እግሩ ጋርና ከላይ ዳሌው ጋር እኩል አድርገን ይችን ቀጥ አድርገን እናወጣለን።
ከዛ ይችን ባሰመርንባት እንጀሮ ከጀርባ የምትወጣው ያው እንደ ሳይዝ አንዳንዴ ከፍ ሲል ከውጭ ሌላ ተጨማሪ ጫት እንጠቀማለን። ግን አነስ ያሉ ሳይዞች ከሆኑ ደግሞ ከጎን የሚወጣው ለጎን ኪስ ለተለያየ ማሟያ እንጠቀማለን ማለት ነው። አሁን ይሄ የጎን ኪስ ነው። ይሄኛው ደግሞ የኋላ ኪስ ውጭ ያለ እቺ ቀደም እንደነገርኳችሁ ቀበቶ ቤት ወይ ደግሞ ፓሴንት ትባላለች። አሁን ከውጭ የምንጨምረው ምንድነው? ወገብ ጨርቅ ከውጭ እንጠቀማለን ማለት ነው። ያው ትንሽ ተለቅ ያለ ስለሆነ ማለት ነው። ይሄ ብዙ ጊዜ 11 ሴንቲ ወገቡ 11 ሴንቲ ነው የሚሆነው እና ለዛሬ የሱሪ ዲዛይን እንዴት እንደሚቆረጥ አሳይቻችኋለሁ። በሌላ ጊዜ በተመሳሳይ የሌላ አይነት የአሰራር ሌላ ዲዛይን ይዤላችሁ እስክመጣ በዚሁ እንጨርስ። በተጨማሪ ያው አደራ ሰብስክራይብ በማድረግ ኮሜንት፣ ላይክ ያው የእናንተ ኮሜንት ነው እኛንም ያስተካክለንና ኮሜንት፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ባይ ባይ።